ዛሬ 4 ትዕዛዞች አሉ። ዋው አሹቲ ቦንዳዎች ነን። ኦኬ እስኪ ይህን ትዕዛዝ አብረን እያደረስን ስለ ስራው አንዳንድ ነገሮችን እናውራ። እንግዲህ በዚህ ስራ ላይ እምነት ወሳኙ ነገር ነው። ደንበኞቻችን እኛን አምነው ቅድመ ክፍያ ከላኩ በኋላ እኛም ቃላቸውን አክብረን ያዘዙንን እቃዎች በታማኝነት የማድረስ ግዴታ አለብን። እንግዲህ በዚህ መሀል ነው ክፍተቶች የሚፈጠሩት። እሱ ምንድነው? በዚህ በቲክቶክ ፕላትፎርም ከማውቃቸው ደንበኞች እቃ ሳደርስላቸው አጋጠመኝ ብለው ከሚያወሩኝ ነገሮች መሀል ብዙ ጊዜ እንደተሸወዱ ቅድመ ክፍያ ካስገቡ በኋላ እቃውንም ገንዘባቸውንም ድጋሚ ማግኘት አለመቻላቸውም ነበር። በዚህ ምክንያት የዚህን ፕላትፎርም ግብይት ለማመን እንደሚቸገሩ ነው። ለዚህም ችግር መፍትሄ ነው ብዬ የማስበው አዲስ አበባ አካባቢ ያላችሁ ሰዎች ከሆናችሁ ስልክ ቁጥር ተቀያይሮ ከመደዋወል ባለፈ ብትችሉ በአካል በመሄድ ካልሆነ ደግሞ ያ ሰው ስለሚሸጣቸው እቃዎችና የት አካባቢ እንደሆነ በማጣራት በቂ የሆነ መረጃ በመያዝ ብትገበያዩ የተሻለ ነው እላለሁ። እንዲሁም ክፍለ ሀገር ላለን ሰዎች እስካላችሁ ከኛ ጋር በሚሰሩ የፖስታ ቤት አገልግሎት ሰጪ ተቋማትና ሹፌሮች አማካኝነት ያላችሁበት አካባቢ ወይም ሀገር በታማኝነት እንልካለን። ለዚህም ምስክሮቻችን ደንበኞቻችን ናቸው። You have this anything shopping place.